በዚህ ቪዲዮ የምናየው እንዴት ቻናላችንን ፎን ቬሪፋይ ወይም ደግሞ ስልክ ቬሪፋይ ማድረግ እንችላለን የሚለውን እናያለን። ይህ ቬሪፋይ ካልተደረገ ስልካችን ቬሪፋይ ካላደረግን ዩቲዩብ የሚገድበን ነገር ይኖራል። ለምሳሌ ከ15 ደቂቃ በላይ ቪዲዮ መጫን አንችልም፣ ቪዲዮ ስትሪሚንግ መስራት አንችልም። ስለዚህ ለቻናላችን ሁል ጊዜ ስልክ ቬሪፋይ መደረግ ግድ ነው ማለት ነው። ስልካችንን እንዴት ነው ቬሪፋይ ማድረግ የምንችለው የሚለውን እናያለን ማለት ነው። ስለዚህ በመጀመሪያ ዩቲዩብ ስቱዲዮ ውስጥ እገባለሁ። እዚህ ዩቲዩብ ስቱዲዮ ውስጥ ከገባው በኋላ ይሄንን ፔጅ ያመጣልኛል። እዚህ ፔጅ ላይ እዚህ ጋር ሴቲንግ የምትላለች ሴቲንግ ውስጥ እገባለሁ። እዚህ ጋር ቻናል የሚል አለ። እዚህ ጋር ዝርዝሮች ይሄው ጀነራል ቻናል አፕሎድ ፊውቸርስ አለ፣ ፐርሚሽን፣ ኮሚኒቲ ሞዴሬሽን ኤንድ አግሪመንትስ የሚል አለ። ቻናል ውስጥ እገባለሁ። እዚህ ቻናል ላይ እነዚህ ሶስት ነገሮች አሉ። ቤዚክ ኢንፎ፣ አድቫንስ ሴቲንግ እና ፊውቸር ኤሊጂቢሊቲ አለ። ስለዚህ ኤሊጂብል ለመሆን ራሱ ዋነኛው ፎን ቬሪፋይ መደረግ አለበት። አንደኛው ቱ ስቴፕ ቬሪፊኬሽንን ጨምሮ ማለት ነው። ስለዚህ እዚህ ጋር ፊውቸር ኤሊጂብል እላለው እገባለሁ ማለት ነው። እዚህ ጋር ኢንተርሚዲየት ፊውቸር ላይ እዚህ ጋር እንደምታዩት እቺን ከፍ አረጋታለሁ። እዚህ ኢንተርሚዲየት ፊውቸር ላይ ይሄው እዚህ ጋር የምታዩቸውን ነገሮች ሰፖርት አያደርግልኝም ማለት ነው። የግድ ስልኬም ቬሪፋይ ማድረግ ስላለብኝ ነው። ለምሳሌ ካስተም ተምኔል አለ፣ ላይቭ ስትሪሚንግ አለ፣ ቪዲዮ ሎንገር ዛን 15 ሚኒትስ የሚላል። እነኚህን ነገሮች ሰፖርት ካላደረገኝ ቻናሌ ላይ አደጋ ነው ያለው ማለት ነው። ስለዚህ ይሄን ቬሪፋይ ሳደርግ እነኚህም ነገሮች አብረው ሊከፈቱልኝ ይችላሉ። ለምሳሌ ስታንዳርድ ፊቸር ኢኔብልድ ነው። እዚህ ጋር ግን ቬሪፋይ ፎን ነምበር የሚል አለ። ለምሳሌ ይሄን እንዴት ነው የሚደረገው የሚለውን እናያለን ማለት ነው። እዚህ ጋር ይሄንን ክሊክ አደርገዋለሁ፣ ቀጥታ ሌላ ፔጅ ላይ ይወስደኛል። እዚህ ጋር ለምሳሌ ኢትዮጵያ ልበል፣ ይሄው ኢትዮጵያ አስገባው ኢትዮጵያ። ከዛ ስልክ ቁጥራችሁን በእንደዚህ አይነት ሁኔታ 0911 23 ምናምን ብላችሁ አስገቡ ይለናል። ስለዚህ ስልክ ቁጥሬ ሳፋሪኮም ነው ማስገባው 0718 አስገባሁኝ። ቀጥታ በዚህ ስልክ ሜሴጅ ይልክልኛል ማለት ነው። ያንን ሜሴጅ እቀበላለሁ ማለት ነው። ይሄው 6 ዲጂት ኮድ ልክ ያለው እያለ ነው። አሁን ያንን 6 ዲጂት ኮድ ተቀብዬ አስገባለሁ ማለት ነው። 15 92 92 49 ይሄው ልክ ኮዱን ሳስገባ እቺ አክቲቭ ትሆናለች ማለት ነው። ስለዚህ ሰሚት አደርጋለሁ። ስለዚህ ይሄው ፎን ነምበር ቬሪፋይድ ሆኗል። you can close the window and go back to YouTube ይለኛል። ይሄንን እዛጓለሁ። ቬሪፋይ ሆኗል። ከዛ አሁን እንደምታዩት ይሄው enabled ሆነ ማለት ነው። ያው በዚህ ቪዲዮ እንዴት ፎን ስልካችንን ቬሪፋይ ለዩቲዩባችን ማድረግ እንችላለን የሚለውን አይተናል ማለት ነው። ይሄው እዚህ ጋር ኢንተርሚዲየት ፊውቸራችን ኢኔብልድ ሆኗል። ስለዚህ እዚህ ጋር ያገደንን ነገር አሁን ይሄ ኢኔብልድ ስለሆነ እዛ ቻናላችን ላይ አፕላይ ማድረግ እንችላለን፣ መስራት እንችላለን ማለት ነው። አይከለክለንም። ለምሳሌ ከ15 ደቂቃ በላይ የሆነ ቪዲዮ መስራት እንችላለን፣ ላይቭ ስትሪሚንግ መስራት እንችላለን ማለት ነው። ግን ስልክ ቬሪፋይ ካላደረግን እነዚህን ነገሮች ሊገድበን ይችላል። ስለዚህ ይህ ግዴታ ነው ማለት ነው። በሚቀጥለው ደግሞ በሌሎች ቪዲዮዎች እስከምንገናኝ ድረስ ባይ